እኔ በጣም መወዳት በእውነት ለአጠናት የምፈልገው የጌታ እናት ማርያም ነች። አስደናቂ ሴት ቃል ስጋ ከመሆኑ በፊት ማደሪያው ሁሉ ሴት አይደለም። አየ ገብርኤል ተገልጦ ብጽዕት ነሽ ያላት ያለ ምክንያት አይደለም። ይገባታል ትውልድ ሁሉ ብጽዕት ሊላት እና ማንም እኮ በብሉይ በአዲስ ኪዳን እሷንም ይመስል የለም። ያለ ወንድ ፍቃድ በድንግልና የወለደች ብቸኛ አምላክን ነው የጸነሰችው። የዘላለም ንጉሥ ለመንግስቱ ፍጻሜ የሌለው የአባቱ የዳዊትን ዙፋን ይሰጠዋል፣ ካንቺ የሚወለደው ልዑል የእግዚአብሔር ልጅ ነው አላት። ኦ ብራዘር ለኔ ይሄ አይደለም። ያው ነገ ኮንዶሚኒየም ይደርሳል ቢለኝ ለ20 ሰው ነው ጥሩም በመለፈው አምላክን ይዛ እንዴት ዝም ማለት እችላለሁ? ጭጭ መልአክ ተገልጦላት ሰማይ ምድርን ይሁን ያለ አምላክ በውስጧ አውቀዋለ። ጭጭ እንደማንም ተራ ውሃ ትቀዳለች፣ ልብስ ታጥባለች። ለቅሶ ሰርግ ነው። ኦ ውስጧ ያለው ሚስጥር ግን ታላቅ ነው። ምን አይነት ሴት እንችላለን? እንዴት አስቻላት? እጮኛዋ ዮሴፍም እንደዛው ጭጭ። ያው እጮኛዋን ለመውሰድ እንዳትፈራ መንፈስ ቅዱስ ረቦባት ነው የጸነሰችው። ከሷ የሚወለደው ልዑል የእግዚአብሔር ልጅ ነው። እሺ ሕፃኑን ወደ ግብጽ ይዘህ ሂድ። እሺ 3 ዓመት ትቀመጣለህ። እሺ ጌታ ሆይ አሁን ናዝራ ይባላልና ወደ ናዝሬት ይዘው ሂድ። እሺ ጌታ ሆይ የዘላለም አምላክ እኛ እንታገላለን እንዴ? አንቺ ውስጥ የሰማይ ምድር ጌታ ከሆነ መወለጃ ያጣል እንዴ? ግርግም ሁሉ እኮ ቢሮን ዘጋ። ምንድነው? ከጌታ ነው ካንቺ ነው አላለም። ገና በመወለዷ ስደት አበደ ሲሉ በምስማር ሲቸነክሩ ጭጭ ጸጥ። ያው ከአባቶች ያልበልጥም ውሰደኝ ያሉ ቆሉ ትንሽ ነገር ሆና ነው የምላችሁ። ለመጣላቸው ቃል አሜን ይሁን ያሉ እነሱ የተባረኩ ናቸው። በእውነት መታዘዝ